ዛሬ ደግሞ አሁን ደግሞ የምንሰራ ምንድነው መሻመል መኮረና ፓስታ መሻመል ያው ፓስታ አሁን አንቺ የምታውቂ ረጅሙ ነው አይደለ እዚህ ሀገር ደግሞ ረጅሙ አይደለም ያ መሻመል ነው እዚህ ጋር መሻመል ነው የሚለው መሻመል ሰው ነው የምትባይ ዛሬ የምንሰራ ደግሞ መሻመል መኮረና እሺ መጀመሪያ ሽንኩርቱ ነው መቅላላ እዚህ ጋር እየቀቀልኩ ነው መኮረና እነሱ ይሄንን ፓስታ ነው የሚሉት ያኔ ለኛ ደግሞ ኢትዮጵያ ፓስታ የምንለው እዚህ ሰባግስቲ ነው የሚሉት ይሄ ፓስታ ነው አሁን እዚህ ጋር ለዚህ ነው የምቀቅለው አሳይሻለሁ ማለት ነው እንግዲህ አሁን ነጭ ሽንኩርት ቃራ ዝንጅብል ቲማቲም አድርጌበታለሁ እሺ ከዛ እንደዚህ ተቆላልሽ ምን ሰራ ዛሬ እንግዲህ መሻምል ነው ከዛ ይሄኛው ትንሽ በሰልስል ዶሮውን ይጨምርበታል ያው ታለሽ ዶሮውን ሲጨምር ደግሞ አሰፋለሁ ግን ይሄ ላዝም ትንሽ መብሰል አለበት ታረጊ መሰለሽ በይሄን ነው የምታረጊበት በጀመራ ባህራቶችን ቅመሞችን በኋላ ላይ ነው የምታረጊው ቂጥ እንዳይዝብሽ አሁን ይሄ ግን አብሮ ሲቆላላ ደስ ነው የሚለው አብሮ ቁልት ሲል ደስ ይላል ቁልት ታሳታ በይበት ቲማቲሙ ሳልሳ አብረን እንቆላላ ነው አሁን ቅመሞቹን ላረግበት ነው ተቆላላ ቲማቲሙ ተቆላላ ሳልሳ ነው ያንቺ ድስቱ ነው ታየው ፎቅ አታርጊ ወደ ላይ ሌላ ምስጥር አታሳይ እንደምን ከዛ ምን ይደረጋል ባህራት ተንባራ ባህራት ሳይበዛ ይሄ ብዙ አያስፈልገውም ግን አንድ ባህራት ብቻ ካለሽ ያኔ ትንሽ በዛ እኔ ግን ከዚህ ደግሞ ካሪ ባህራት ካሪ ነው ለመሻመል በጣም ዜን ኦኬ ያኔ በጣም አሪፍ ነው እንዴት ታረጋለሽ ከዛ ይሄ በርበሬ ልጆቼ በጣም ነው የሚወዱት ሽሽግ በርበሬ ታውቃለህ ልጆቼ ይወዱዋል እንዲያቃጥላቸው ይፈልጋሉ ግን በደንብ ሳይሆን አለ ሳመጣ ነው ሰሞን ዳቧችን እናቃጥል ከዛ ይሄ ፍርድ ሳይበዛ በጣም እንዳይሆን ቀይ እንዲሆን እንፈልጋለን ከዚህ በኋላ ውሃ ጠብቅ ትንሽ የውሃ የሞቀ ጠብቅ ያረኩበት ምን አረጋለሁ አቅሏላለሁ ማለት ነው ከዚህ በኋላ መጨረሻ ላይ ነው ማሳይሽ እሺ ቅመሞቹ በቃ ብዙ አይፈልጉም خلاص አሁን ይሄንን ሞቅ ትንሽ አውራሱ ሞቅ ያለ ውሃ አረግበታለሁ ከስራ ተውታለሽ ከላስ ፓስታው ውሃው ላይ ተጠቀሚ እንደዚህ የፓስታው ውሃው ላይ እዚህ ላይ ፓስታ ማለት ይሄ መኮረና ውሃ ማለት ነው አሁን ስቅሏላ ቆለጥ ሲደረግ መጥሪያ ነው ማብረን እናያለን አሁን በሰለይሽ አሁን ይሄ በስሏል خلاص ማሰላማ ጫው ሁሉም ነገር በክቶ በስሏል ማለት ነው አሁን ደግሞ ለሱ ምንድነው የሚያስፈልገን አጥሚት ያስፈልገናል ለሱ አጥሚት ሐሊብ ኒዶ ይሄን ሐሊብ ኒዶ ያው እናንተ በትንሹ በወረቀት ልንገዛላችሁ ይችላል ግን ሐሊብ ኒዶ የካርቶንም ይሆናል ይሄ ካርቶን ፍሬሽ ካለሱም ይሆናል እሱን እንደዚህ በውሃ ተጠብጫለሽ ከዛ ዱቄት
አማሲ ዱቄቱ እንዳይስ ከዛ ዱቄት ጋዙን ቅንስ አድርግ። አጥሚት ይሰራል ማለት ነው። ያው ልጆቼ በደንብ ፈልጋሉ። ይሄንን በጣም ነው የሚወዱት። ይሄን አጥሚት ለእንቱ ላይ እንዲያንስ አይፈልጉም። ለምን አደርጋለሁ? ጥለዋለሁ። ጋጎላ እንዳይሆን በቃ ጋዙን ቅንስ አድርገና ክደኝ። ጋዙን ቀንሻለሁ። ክደኝ ዝም ብለሽ ድስቱ ደግሞ ሲፋቅብሽ መሀል ላይ አርግደሽ የዘገድሽ ይፋቀቃል። አሁን ይሄ ሀሊም ኒዶና ዱቄት ነው ያረኩበት። ልልት ትንሽ ወፈር ማለት አለበት። እንደዚህ ታማስያለሽ። ጋጎል እንዳይሆን ታማስያለሽ። እዚህ ውስጥ አብሮ እንዲፈላ ምንድን ነው የምናደርገው? ክሬማ ቀን የሰራሁበት ያሽ model ክሬማ። ይሄንን ክሬማ ውሃም ስለሚገባ በኋላ ከዛ አማሲ ከላስ ክሬማ ማለት ነው። እንደዚህ ያሽ አሁን ዝብዴ ጨምርበታለሁ አጥሚት ውስጥ ማለት ነው። ይሄን ዝብዴ እዛ የሚበቃኝ ያህል ጨምራለሽ ሳይበዛ። እዛ ውስጥ አለ ዘይት ስላለ ከዛ ጨው ሳይበዛም ሳንስም ያው ትቀምሳለሽ። ከዛ ጋጉል እንዳይሆን ቂጡ እንዳይዝብሽ። ቂጡ ከያዘ ጋጉል ከሆነ ካላስተባላሽብሽ አይሆንም፣ መጥፎ ነው። ጣዕሙ ምናምን ያበላሽብሻል። አሁን ወፍሯል፣ ዱቄት ስላለ ወፍሯል። ምን ጨምርበታለሁ? ክሬም ግን ውሃን ጨምሬበታለሁ አለ አይተሻል። ላዝም ክሬም ብቻ ውሃም ነው የሚጨምርበት። ይሄ በቃ ከላይ ከታችም ይበቃኛል። አለቀ። ቢወፍርም አዲያ ነው ከላስ። አሁን ይሄ ትክትክ ሲል ልክ እንደ ኢትዮጵያ በደንብ ትክትክ ሲል አሳይሻለሁ። ያው ይዘልኩ መሰለ መኮረኑ መጀመሪያ ከታዛግሽ መጀመሪያ መኮረኑ ከታች ታረጊና ይሄን ከታች አረሹ መኮረን ታዋይሏለሽ። ልጆቼ በጣም ነው የሚፈልጉት። እናንተ ቤት ደግሞ በደንብ ላይ ፈልጉ ይችላሉ አጥሚቱ ማለት ነው። ከዛ ሄጅ ምን ሞዘሬላ ይባላል። መሀል ላይ ቢሆን ሞዘሬላውን ንስንስ ታደርጓለሽ። ከዛ የሰራሽው ዶሮ ይሄንን ማሻአላህ ይሄንን ዶሮ ያው እጄን ለብሻለሁ። አዲ እኔን ለብሻለሁ። ጓንት ግን ለብሳት ለብሻ አትነቂ። እጄ ለብሻለሁ። ከዛ ይሄንን የነካሽውን ሲል ተጠቅልሎ አሁንም ደግመሽ አጥሚቱ ወደ ውስጥ እንዳይገባብሽ ምን ታረግበታለሽ? ድብል ሞዘሬላው ይሄ አጥሚት ከላይ ማረግበትን አጥሚት
እንዳይደፋብሽ ውስጥ እንዳይሮጥብሽ ማለት ነው። እዛ ምንድን ነው ከላይ መልሰሽው ሞልቶ ነው። ፍሬ ውስጥ አደርጋለሁ አይደል? ከተረፈ ነው አንቺ በትልቁ ነው የምትሰራው፣ እኔ በትንሹ ለልጆቹ ነው የምሰራው። አሁን ደግሞ እላው ላይ ይሄን ጅብን ሞዘሬላ ጅብን ሞዘሬላ በጣም ያስፈልግሻል፣ ያጣፍጠዋል። የሆነ አሁን ቅጥን የሚለውን አያገኘውም፣ ልጡን አያገኘውም። ቡኒ የሚሆነው ከላይ ይሄን ነው። ፍሩን ከተስኩ በቃይሽ መጨረሻ ላይ ገባ። ፍሩን ላይ ይሄን ጅብን ከገባ በኋላ ጋስ ገባው። ልክ እንደ ቀኑ ቡኒ ሲሆን ታውጫለሽ። ቡኒ ሲሆን አውጥተሽ አንጪ ስልሽ ነው የምሰጣቸው። ቡኒ ሲሆን ደግሞ አሳይሻለሁ።